ሳምሰንግ በየዓመቱ በሚያወጣቸው የኤ ሲሪስ ስልኮች የገበያውን ድርሻ በከፍተኛ ሁኔታ እየተቆጣጠረ ይገኛል። አሁን ደግሞ የብዙዎችን ትኩረት የሳበው ሳምሰንግ ኤ57 በገበያ ላይ ውሏል። ይህ ስልክ ካለፈው ዓመት ሞዴል ኤ56 ምን የተለየ ነገር ይዞ መጣ? ዋጋውስ ከሚሰጠው አገልግሎት ጋር ይጣጣማል? በዚህ ቪዲዮ ሁሉንም ነጥቦች እንመለከታለን። የኤ57 የመጀመሪያው ለውጥ የሚታየው በዲዛይኑ ላይ ነው። ሳምሰንግ በዚህ ሞዴል ላይ የበለጠ ወደ ኤስ ሲሪስ ፍላግሺፕ የቀረበ መልክ እንዲኖረው አድርጎታል። የኋለኛው ክፍል ካሜራዎች አቀማመጥ ይበልጥ የጸዳ ክሊን እና ዘመናዊ ሆኗል። ስልኩ በሁለቱም በኩል በጎሪላ ግላስ የተሸፈነ ሲሆን ጎኖቹ ደግሞ ከጠንካራ የአሉሚኒየም ፍሬም የተሰሩ ናቸው። ይህም ስልኩ በእጅ ሲያዙት የቅንጦት ስሜት እንዲሰጥ ያደርገዋል። እንደተለመደው የአይፒ67 ሰርተፊኬት አለው። ይህም ማለት እስከ 1 ሜትር ጥልቀት ባለው ውሃ ውስጥ ለ30 ደቂቃ ቢቆይ አንዳችም ችግር አይገጥመውም። በሳምሰንግ ስልኮች የማንደራደርበት ነገር ቢኖር የዲስፕሌይ ጥራት ነው። 6.6 ኢንች የሆነ ሱፐር አሞሌድ 2ኤክስ ስክሪን አለው። በተጨማሪም 120 ሄርዝ ሪፍሬሽ ሬት ስላለው ስልኩን ሲጠቀሙም ሆነ ጌም ሲጫወቱ በጣም ፈጣን እና ስሙዝ ነው። እስከ 1800 ኒትስ የሚደርስ ከፍተኛ ብራይትነስ ስላለው በጠራራ ፀሐይ ስር ሆነው ስልኩን በምቾት መጠቀም ያስችላል። ወደ ውስጣዊ ብቃቱ ላይ ስንመጣ ኤ57 በአዲሱ ኤግዘነስ 1580 ወይም በአንዳንድ ክልሎች ስናፕድራገን 7 ሲሪስ ቺፕሴት የታገዘ ነው። አዲሱ ፕሮሰሰር ለከባድ ጌሞች እና ለቪዲዮ ኤዲቲንግ ተስማሚ በሆነ መልኩ ተሻሽሏል። ስልኩ በ8 ጂቢ እና 12 ጂቢ ራም አማራጮች ይመጣል። የውስጥ ማከማቻው ደግሞ 256 ጂቢ ወይም 512 ጂቢ ሆኖ ተጨማሪ ሚሞሪ ካርድ ማስገቢያም አለው። የኤ57 ትልቁ መሸጫ ነጥብ ካሜራው ነው። ሳምሰንግ በሶፍትዌር የተደገፈ የፎቶ ጥራትን በከፍተኛ ሁኔታ አሻሽሏል። ዋናው ካሜራ 64 ሜጋፒክስ ከኢሜጅ ስቴብላይዜሽን ጋር ተካቶለታል። የፊት ካሜራው 32 ሜጋፒክስል ጥራት ያለው ሲሆን ለቲክቶክ እና ለሶሻል ሚዲያ ቪዲዮዎች እጅግ ጥራት ያለው ምስል ይሰጣል። በተለይ ደግሞ ከካሜራው ጋር የአይን አካቶ መምጣቱ የተሻለ ኢሜጅ ፕሮሰሲንግ እንዲኖረው ያደርጋል። ባትሪ እና ቻርጂንግ አቅሙ 5000 ኤምኤች ግዙፍ ባትሪ እና 45 ዋት ፋስት ቻርጂንግ አለው። ስልኩ የሚመጣው በአዲሱ አንድሮይድ 16 እና በሳምሰንግ ዋን የአይ8 ተጭኖበት ነው። ሳምሰንግ ለዚህ ስልክ የ4 ዓመት የሶፍትዌር አፕዴት እና የ5 ዓመት የደህንነት ጥበቃ ቃል ገብቷል። ይህ ማለት ስልኩን ለረጅም ዓመታት ያለ ስጋት መጠቀም ይቻላል።